ርዕሳችን ስለ ደስታ ይሆናል። ደስታ ድገሙት። አሁን እሱ ስለ ኦርቶዶክሳዊ ደስታ እንማራለን። ኦርቶዶክሳዊ ደስታ ምንድን ነው? ስለሱ የምንማረው ምክንያቱም እዛ ጀምሬው ነበረ። በልደቱ ደስ ይላቸዋል ነበር ደስታ። አሁን ስለ ኦርቶዶክሳዊ ደስታ አስተምራቸዋለሁ። ፊልጵስዩስ ምዕራፍ 4 ቁጥር 4 መነሻ እናደርጋለን። በጌታ ደስ ይበላችሁ። እስኪ በሁላችሁ ድገሙ። ይኸውላችሁ ከሰው ፊት ማስተማር ጥቅሙ ይሄ ነው። አሁን እነሱ ባይኖሩ ኖሮ እናንተ ሁሉ ብላችሁ እየተማራችሁ ነበር፣ ፈርታችሁ ነበር። አባቶች የሚያስፈልጉን ለመታረም ለዚህ ነው ሆኑት ማለት ነው። እሺ በምን ደስ ይበላችሁ? በጌታ። እሺ አሁን ስለ ደስታ አጭር ነገር ነግራችኋለሁ። ደስታ ምንድን ነው? እስኪ አንድ ደቂቃ አስቡ ሁላችሁ። እሺ አሁን አውሮስ በርሳችሁ ስለ ደስታ ቶሎ ሁላችሁ ደስታ ምንድን ነው? አዎ ከጎን ለሁለት ሁላችሁ ደስታ ምንድን ነው? ደስታ ምንድን ነው? እሺ አንድ ጥያቄ ጠይቃችሁ፣ ሰው ለምንድን ነው ሁልጊዜ የሚከፋው? ሰው ለምንድን ነው ሁልጊዜ የሚከፋው? ተስፋ ስለሌለው፣ በውስጡ ደስታ ስለሌለው፣ የሚያስተፋ ነገር እየገጠመ ከእምነት ውጭ ስለሆነ፣ በእግዚአብሔር ተስፋ ስለምንቆርጥ። አይ በጣም ግሩም ነው። በጣም ለምንድን ነው ደስታ የምንፈልግሽ? ሐዋርያው ቅዱስ ጳውሎስ በተስፋ ደስ ይበላችሁ። ሐዋርያው ቅዱስ ጳውሎስ በተስፋ ደስ ይበላችሁ። በጣም ግሩም ነው። አሁን ሁላችሁ ደስታ አስፈልጋላችሁ አስፈልጉ እና በዚህ ሀገር ስትረስ የሚባል ነገር አለ እና ስትረስ ለምንድን ነው የሚይዛችሁ ነው ጥያቄው። ገብታችኋል? ሰው ለምንድን ነው የምትጨነቁት? በጣም ጥሩ። እሺ ለማንኛውም ሁላችሁም ትክክል ናችሁ። አሁን ወደ ትምህርቱ ልውሰዳችሁ። በጣም ግሩም። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ ትርጉም የሚፈጠሩ ነው። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ እይታ የሚፈጠሩ ናቸው። የሚፈጠሩ ችግሮች ሁሉ የሚፈጠሩ ሁለቱን ነገር አንድ ሁለት ሶስቱን አንስቼ ልንገራለን። በዓለም ላይ የሚፈጠሩ ችግሮች የሚፈጠሩት ስለ ደስታ ካለን የተሳሳተ የተንሸዋረረ አተያይ ያው ችግር ነው። ደስታ ለአንድ ኦርቶዶክሳዊ ምንድን ነው? ይህን ስታውቁ ሁልጊዜ በሰላም መኖር ትችላለን። ቀንም ሌት እውነት ለመናገር ደስታ ለእናንተ ምንድን ነው? ስለዚህ አንዳንዱ ነገር ኦርቶዶክሳዊ የኑሮ መርህ ሊኖረው ይገባል። ለምሳሌ የተሳሳቱ ደስታዎችን ያመጡ ሰዎች መሰረት ምን አይነት ችግር ተፈጠረ? ለምሳሌ አርጤምስ የምትባል ሰው ነበረች። አርጤምስ ታውቁታላችሁ? ግሪክ ውስጥ የነበረች ጣዖት ነው። በየቦታው ስትረብሽ የነበረች ቅዱስ ጳውሎስ ሲታሰር ሲገረፍ የነበረው በአርጤምስ ምክንያት። የዚህች ሰው የደስታ ምንጯ ምን ነበር መሰላችሁ? ውበቷ ነበር። አባቷ መልከኛ ሰው መጥቶ ልጅህን ስጠኝ ሲለው አይ መልከኛ ብትሆን ሀብት የለህም ይለው። ሀብት ያለው መጥቶ ልጅህን ስጠኝ ሲለው ሀብት ቢኖርህ መልክ የለህም ይለው። ሀብትም መልክም ያለው ሰው ሲመጣ ስልጣን የለህም ይለው። ስልጣን ሀብትም መልክም ያለው ሲመጣ ከነገስታት አትወለድም ይለው። እንዲህ እያለ ሲያጣጥል ሰው ሁሉ ሲልቅ ልጅቱን የሚያገባት እንዲህ ስትመካ እሷም እንደዚያ ስትመካ መጨረሻ ላይ ምን ሆነ? አንድ ጠንቋይ መጣና ምን አለ? የዓለም ንግስት አደርግሻለሁ አለ። እሺ አለች። ሰው ሁሉ እንዲሰግድልሽ አደርጋለሁ። እሺ አደረገና ወረቀቱን ጻፈና ለአጋንንት ሰጣቸው። ለአርጤምስ ያልሰገደ ይሞታል የሚል ወረቀት።
ያን ወረቀት አጋንንት ጻፉና በአየር ላይ በምታት ለአርጤምስ ያልሰገደ ይሞታል የሚል ጽሑፍ በሰማይ ላይ ያሳዩ። ህዝቡ እንደተሰበሰቡ ሰው ሁሉ ለአርጤምስ ሰገደ። እሷ ደግሞ ማንን ወለደች? ዜውስን ወለደች። የአምላክ ልጅማ አምላክ ነው ተብሎ ለእሱ ተሰገደ። ከዚያ በኋላ የክርስትና መከራ ሁሉ የመጣው በምን ይመስላችኋል? በዚህ ሰው ምክንያት ነው። በውበቷ መደሰት የምትፈልግ ሰው በመሆኗ እሷን የሚያመልኩ ሰዎች ናቸው ሐዋርያትን ሲያሰቃዩ ሲገሉ፣ እነ ቅዱስ ዮሐንስ ወንጌላዊ በእሳት ውስጥ በፈላ በርሜል ውስጥ እንዲወረወሩ ያደረጋቸው፣ በደሴት እንዲታሰሩ ያደረጋቸው ይህ ምክንያት ነበር። ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። እውነት ለመናገር ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ነው። ስለዚህ መጀመሪያው በውበት ከመደሰት መላቀቅ ነው። የሚከፋል በውበት መደሰት ስለምንፈልግ። በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? ለዛ የሚደረግ ያልፋል። ረጅም በመሆናችሁ ከተደነቃችሁ ትጎብጣላችሁ፣ ታረጁ። በዚያ መደሰት ከፈለጋችሁ ነው። በፀጉራችሁ የምትደሰቱ ከሆነ ወይ ፎረፎ ወይ ነገር ይመጣና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት መቆም፣ የውበት ውድድርን ማቆም። የውበት ውድድርን እኔ ከገሌ ጋር ገሌ እንዲያርጎ ገሌ ትናንትና አንድ ሰው እዚህ ያገኘን አባታችን ጋር እዚህ ፈረንጅ የሞሮኮ ሰው ነኝ ይመስላል የሞሪሸስ ሰው ነኝ እና እንደው ለኢትዮጵያ ሄጄ ነበር አንድ 10 ጊዜ አለ። ምን ትመክረናለህ ለኢትዮጵያውያን አልኩ። ዝም ብሎ ሲያዩ ኢትዮጵያውያን ናቸው አሁን ያለ ስናል ምን ትመክረናለህ? ሁሉን ነገር ኮፒ ከማድረግ ማቆም አለበት። ራሳችሁን ሆኗል። ከአሜሪካ ያየነው ሁሉ ማድረግ፣ ከዚያ ያየነው ሁሉ ማድረግ፣ ሁሉን ነገር ኮፒ በማድረግ ማንነታችን አጥተናል። ለኢትዮጵያውያን የምመክረው ከ2000 ዓመት በላይ የሆነ ማንነት አላችሁ። ማንነታችሁን ጠብቃችሁ ነው ብሎ ነበር የሚነገረን ማለት ነው። ምሽት ላይ ላገኘነው ወደ ባወስ ተሽከርከረ። ስለዚህ ቤተሰቦች ሰው ውበቱን በውበት መደሰት ሲፈልግ ነው የሚደረገው የጠፋ ፋሽን። ለምሳሌ ለምንድን ነው የመጣው? ለምን ይመስላችኋል? ፋሽን ሰው ሁሉ ድሃ ያደረገው ማንነትን የለወጠው አውሮፓውያን ማንነታቸውን እያጡ በምን ይመስላችኋል? በፋሽን ከመደሰት አይታችኋል። የሰው ፍላጎት መጀመሪያ ለምሳሌ ሰፊ ልብስ ነበር ሰው የሚለብሰው፣ ሰፊ ሱሪ ነበር የሆነ ጊዜ። አሁን ደግሞ ጠባብ ከግጋር ጥብቅ የምትል የወንዶች ራሱ ነበር። ቀጥሎ ቀዳዳ ሱሪ በውድ ነው የሚሸጠው። እንዴት ቀዳዳ ሱሪ ሰው በውድ ገዝቶ ፋሽን ያለ? አዳዲስ ነገሮችን በመሞከር መደሰት ከፍተኛ የሆነ የህሊና ስቃይ ነው። አታውቁትም? እውነት ለመናገር እግዚአብሔር ሰዎች ውበት ደስታ አይደለም። በፍጹም አትደሰቱ። ሰው ሁሉ መልከኛ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተባለ ሰው ወደ ትክክለኛው መልኩ ነው መሄድ ያለው። የምንከፋው ወደ መልካችን እየሄድን ስላልሆነ ነው። መልካችን ወደሆነ ነገር አልፈዋል። አሁን መልካችን ውስጥ አይደለም። ትክክለኛው መልካችን እግዚአብሔር ነው የሚሰጥ። ወደዚያ ስንሄድ ነው ደስታችን መገኘት የሚችል። አሁን ምን ፀጉሩ ተከረከመም አደገም ምንም አለ ምንም ተደረገ ምንም ደስታ የለም። ሰዎች ተሽጎርጉረው ልባቸው ግን በየደቂቃው ይለማል ይመስላል። ሲስቁ እውነት ይመስላል። በፍጹም አይደለም። ተብለጭልጨው ልባቸው ግን የጠቆረ። እንኳንስ የቤተክርስቲያን አባት ዲዮጋንዮስ የተባለው ፈላስፋ አላያችሁት? በጣም ሽቱ የተቀባ ሰው በአቴንስ አደባባይ ሲሄድ ምን ብሎ እንደመለሰለት? መልካም ሽቱ ተቀብተሃል፣ የነፍስህን ክርፋት ግን በምን ማራቅ ትችላለህ ነበር። ውስጥ በሽቱ አይርቅማ። ደግሞ እናንተ የሽቱ ሀገር ነው ያላችሁት። ውስጥ በሽቱ መዓዛው አያምር። ከልብ የሚመጣ ክፉ ሽታ አለ። የቂም፣ የነገር፣ የብቸኝነት፣ የብሶ ያንን አይርቀው። እግዚአብሔር ሰዎች ሁሉ ነገር ያልፋል። እስኪ አንድ ነገር እንገራችሁ። ኤልዛቤልን ታውቋታላችሁ? ታውቋታላችሁ አይደል? መጽሐፍ ቅዱስ ላይ ያለች
ኤልያስን ያሰደደችው ናቡቴን ያስገደለችው ኤልዛቤል በየጊዜው የምትለዋውጠው ምን ነበራት? የወርቅ ዘውድ ነበራት፣ የወርቅ ወንበር ነበራት፣ የወርቅ መጋረጃ ነበር፣ የወርቅ ካባ ነበር፣ የወርቅ ዙፋን ነበር። መጨረሻ ላይ ስምን ሆነች? ሙታ ውሻ ነው የነሳት። የገደሏትም በመስኮት አውጥተው አንጠልጥለው ጥለው ነው የገደሉት። ያን ሰው አላደናትም። ያው ውበቷ ተጎትታ ከመሞት አላደናትም። ሰላም አልሰጣት። ያን ድሃ መሬት ሁከት ይነሳት ይሰጣት ነው። ኤልያስሳ ምን ነበረች? አንዲት መጠምጠሚያ ብቻ ነበረች። ያችን መጠምጠሚያ ይዞ ምን አደረገ? አድረገ። እግዚአብሔር ነጠቀው። ሲነጥቀውሳ የድሃው የኤልያስ መጠምጠሚያ ወሩሮት ለተማሪው ለኤልሳ ወሩሮለት ሄደ። ኤልሳ ሲሄድ ዮርዳኖስ ሲደርስ የመምሬ የኤልያስ አምላክ ወዴት ነህ ብሎ በመምሩ መጠምጠሚያ ዮርዳኖስ ሲመታው ተከፈለለትና ተሻገረ። የእግዚአብሔር ቤተሰቦች የድሃው የኤልያስ ልብስ እሱን ወደ ሰማይ አሳርጓል፣ ባህር ከፍሎ አሻግሯል። የኤልዛቤል ፋሽን ግን ተንጠልጥላ እንደ ውሻ ከመሞትና ደሟ በውሻ ተነሶ ከመቅረት አላዳላት። ሁከት የሚሰጠን የምንለዋውጣቸው ፋሽኖች አለ። አንደኛው መከራ በውበት በሚሰጥ እግዚአብሔር ሰው፣ ሁለተኛ በከተማ የሚደሰት አለ። ታውቃለች? በከተማ የሚደሰት በጣም ግር ይቆርኛል። እንዲህ ያለው ሀገር ጥሩ ነው፣ እንዲህ ያለው ሀገር ጥሩ ነው እያለ በከተማ በቤቱ ዲኮሬሽን ይደሰታል። የሚያዝን እቃውን እኮን በትክክል ደርድሮ ሲያበቃ እንደገና ደግሞ አደራደሩ አላስደስተው እንደገና የሚደረግ ይባል። እንደዚያ ሁሉ ያለ ሰው በከተማ ውበት ልቦ አይቶ ከተማውን አይቶ አቤት ከተማ አቤት ከተማ። እኔ ለምሳሌ አሁን ፍራንክፈርት ነበርኩ፣ ግን ከተማው ሳላይ ነው እንጨነቀ ብዬ ነው ለከተማ ውበት የማራቅ ባይ ጥሩ ነው። ምን ሙዚየም ምናምን አይቻልም። ከተማ ግን አላይ መጣጥ ጉልበቴ ለሚያደርግ ለምደክማል። ኔሮን ቄሳር ታውቃላችሁ? ኔሮን ቄሳር በከተማ ውበት የሚደሰት ሰው ነው። በከተማ ውበት አንድ ቀን ቁጭ ብሎ ከከተማው ዳር ሆኖ ሲያየው ከተማው አስጠላው። ሮማ አይ ላቃጥለዋል። አዲስ እንዲሰራልኝ ላቃጥለዋል። አይገርም? በእሳት አነደደ ሮማ ከተማ በ67 ዓመት በእሳት አቃጠልና ከተማው ሲነድ እያየ ይደሰት ነው። እንዴት አይነት ግፈኛ ሰው ነው! በዚህ ይደሰታል። ከዚያ ስናደረገ ደግሞ ከተማውን አቃጥሎ ክርስቲያኖች ጣዖት አናመልክም በማለታቸው አማልክት ተቆጥተው ነው ይሄ እሳት ይወረደብናል። በዚያ ምክንያት ነው ቅዱስ ጳውሎስና ቅዱስ ጴጥሮስ ራሱ የተገደሉት። በኋላ ስስሙ ሆነ ህዝቡ አውቆበት ከተማችን አወደመ ብሎ ከከተማው ወጥቶ እየለመነ እየበላ አብዶ ሰውነቱ ሁሉ ተቆራጭቶ ነው የሞተው። ከዚያው ከተማ ደስ ከተሰኘበት ከተማ ወጥቶ ማለት ይሄ መረን የሌለው ገደብ የሌለው ደስታ ፈላጊነት። እንዲህ ያለ ችግር መከራ ያለ በዘፈን የሚደሰቱ አሉ። እያደነዘዛችሁ ነው የተያሉት ሰው። አሁን ያውቃለሁ እዚህ ሀገር ሲኖር የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ፣ እንዳሰባችሁት አለመሆንም አለ፣ ብዙ ነገር አለ። እዚህ መጥቼ እንዲህ አድርጌ እንዲያንጅስቶት እንደገና ከላይ ደርሳችሁ ታች መውረድ የሚገርማችሁ። ያንን ለመርሳት ዘፈን ልታዳምጡ ይችላል፣ ግን ያ ማደንዘዣ ነው። እውነቴን ነበር። እስኪ አንድ እቤት ውስጥ እንጀራ ባይኖር አንድ ሕፃን ልጅ እንጀራ ስጡኝ እያለ ቢያስቸግር ዝም ብሎ በኋላ እንሰጥሃለን ብንለውና ዝም ሳንሰጠው ስንቀር ነው እንደገና ስለሆነ። ስለዚህ ተመልከቱ፣ ዘፈኑ ይሄ ዝም በል አይምሯችን ለሚጠይቅ ጥያቄ ዝም በል እንለዋለን፣ ለጊዜው እናባብለዋለን። በዘፈን ስንነሳ እዚያው ሀዘናችን ውስጥ ዘፈኑ ተደምጦ ተኝታችሁ ስትነሱ ያው ብቸኝነት ነው የሚገጥመን። ያ ማደንዘዣ። እነማን ናቸው ታዲያ? ሄሮድስ የዮሐንስ መጥምቅን አንገት ያስቆረጠው በምን የሚደሰት ሰው ነበር?
በዘፈን የሚደሰት ሰው በዘፈን የሚደሰት በዘፈን ተደስቶ ዮሐንስ መጥምቅን አስገደለ። መጨረሻ ላይ እሱ ሮማ ሄዶ ከእስራኤል ሮማ ሄዶ ታስሮ ሰውነቱ ሸቶ ቆስሎ የገዛ ስቃውን አብዶ እየወጨቀ እየበላ ነው የሞተው። ማን? ሄሮድስ። በዘፈን የሚገኝ ደስታ የለም። አውልቀን መጣለና ደስ ያለው ቢኖር ምን ይበልኛል? ይዘምር። ያዘነ ቢኖር ይጸልይ። ለእግዚአብሔር ስቦት እሱ ደስታ አይደለም። የደስታን ኮምፓሳችሁን አስተካክሉ። እንዲህ ዘወር የምታረጉት ዘወር የምታረጉት ትክክለኛ ደስታ ያለበትን ነግራችሁ ታዲያ መቼም ጸልዩ ነው እንዳት ወንጌል አለ መጸለይ እውነት ነው፣ ግን መንገዱን እነግራችኋል። አንደኛው በዘፈን መደሰት ማቆም አለባችሁ። በዘፈን መደሰት ካቆማችሁ ከቃሉ ጋር ናችሁ። አሁን መዝሙሩ ሲደምቅ ራሱ በጣም ደስ የሚላችሁ እግዚአብሔር ያሰባችሁ ነው። እንደው ደስ እያላችሁ እሱ ራሱ ደስታችን መስተካከል ትክክለኛ ዘወር በዘፈን መደሰት ማቆም። አራተኛው በመጠጥ የሚደሰቱ ሰዎች አሉ። በመጠጥ መደሰት እየሰማችሁ ነው። መጠጥ ኃጢአትም ጽድቅ ማለት ነው። በመጽሐፍ ቅዱስ ኃጢአትም አይደለም ጽድቅ ማለት ነው። መስከር ግን ኃጢአት ነው። ገባችሁ? ምንድን ነው? እንጀራ መብላት ኃጢአት ነው። ኃጢአትም ጽድቅም ማለት ነው። መብላትና ጽድቅ ማለት መብላትም አያስቆም። መጥገብ ግን አለ። መጥገብ መስከርም ኃጢአት ነው። መጥገብም ማለት ነው። ስለዚህ ቤተሰቦች መጠጥ አደገኛ ነገር ነው። ከበዛ ቀምሶ ቢያን ለማመስገን ቅዱስ ጳውሎስ ትንሽ ወይን ጠጥተህ ፈጣሪህን አመስግን ብሎ ለጢሞቴዎስ ለደቀ መዝሙሩ ልኮለት። መስከር ግን አደገ። እንዲያውም ምን ይባላል መሰለህ? አንድ ሰው እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭሚቱን ቢነድፈው፣ ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስረዋል? ጉልበቱ ላይ እናስረዋል። የሰከረን ሰው ምኑ ላይ ነው የምናስረው? ምንም ጠቅላላ እኮ ተመርዟል። መስከር በጣም ማለት በመጠጥ ራሳችሁን አታደንስ። እውነት ወይን በመጠጣት አትስከሩ፣ መንፈስ ቅዱስ ይሙላባችሁ ይችላል ክርስቶስ። መጠጥ አደገኛ እንቅልፍ የሚያዘራ ያልተገባ ደስታ ነው፣ ሌላ ኃጢአትን የሚመራ ስቃይ የሆነ እውነት ነው። ድል የሚያሳ ምስጢር የሚያባክን ሰውነትን የሚያዋርድ ከክብር የሚያሳንስ ዝቅ የሚያደርግ ለበሽታ የሚያጋልጥ የነፍስ ሸክም ነው መጠጥ። ወይን በመጠጣት ልባችሁን አትክብዱ ይላል ሉቃስ ወንጌል ምዕራፍ 21 ቁጥር 34። ልባችሁን አትክብዱ። ልብ ይከብዳል። መልካም ነገር እንዳያስብ የለም። የጠጣችሁ ራሳችሁን አታደልዙ፣ አትብሉት። ትልቅ ሰው መሆን ይቻላል። የፈለገ ብትወድቁ ተነስቶ ትልቅ ሰው መሆን ይቻላል። በገጠማችሁ ነገር ራሳችሁን መጉዳት የለባችሁ። ውሻ አሉ አባቶቻችን ያሉ ውሻ በገዛ ምላሱ ቁስሉን ያስፋፋዋል ይላል። የውሻ ምላሱ ምንድን ነው? ቀዝቃዛ ነው እና ቁስል ሲይዘው ምላሱ ሲለሰው ሲያቀዘቅዝለት ደስ እያለው ምን ያደርገዋል? ሲለሰው ምን እያደረገ ነው የሚያደርጉት? እየተስፋፋ ሄደ። ሰው በጠጣ ቁጥር በዘፈነ ቁጥር የነፍሱ ቁስልና የልቡናው ሐዘን እየጨመረ ሄዳል። ይሄ የተሳሳተ ደስታ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በገንዘብ መደሰት ጥሩ ነው አይደለም? በእውነት ስለ ገንዘብ ራሱን ምልከታችሁ ይስተካከል ወንድሞችና እህቶች። ገንዘብ ክፉ ነው አላሉ። ገንዘብ ሰዎችን በሁለት መንገድ ባሪያ ያደርጋቸዋል። ታውቃላችሁ አይደል? ጌታ ለገንዘብና ለእግዚአብሔር እኩል መገዛት አይችልም። አንደኛ አግኝተውት መጠቀም ለማይችሉ ሰዎች ባሪያ ያደርጋቸዋል። ሁሉን ነገር በገንዘብ ማድረግ የሚችሉ ይመስላቸዋል። ሁለት ለመናገር ማለት አሁን ሀብት ያላቸው ሰዎች
ሀብት ያላቸው ሰዎች ንስሐ አባታቸው ለስብሰባ ሲጠራቸው ቶሎ ብለው መዋጫ ሲኖር ጥቆኝ ነው። በፍጹም ትክክል አለ። ይህ የራሱ የገንዘብ ባሪያ የሆነ ሰው። አንዳንድ ሰው ቤተክርስቲያን ሄዶ ገዳም ሄዶ በገንዘቡ የሚፈራ የሚከበሩ ይመስለዋል። እናንተ ታደርጉት አታደርጉት እንጂ አንዳንድ ከውጭ ሀገር ሰዎች ሲመጡ እኛ ላይ መጠቅመን ይፈልጋል። ለምሳሌ አሁን ገዳም መጥተው አባ ገሌን ማግኘት ለሚችልና የህም ስላቸው ከአሜሪካን የመጣው በላቸው ይላል። አሜሪካ ገነት ነው መንግስተ ሰማያት እንዲሁ ግርም ነው የሚያደርግ። ይሄ የገንዘብ ባርነት ነው በራሱ። ምን ማለት ነው? ከዚያ እንደመጡ ሲያውቁ ያገኙኛል፣ ያከብሩኛል። መጀመሪያ ራሱ እንደዚህ ብሎ ማሰብ ፍጹም ነው የገንዘብ ባርነት ነው። ገንዘብ ሰዎችን ባሪያ ያደርጋል። ባርነቱ ምንድነው? ሁልጊዜ ይሄን አስተካክዩ፣ ይሄኛውን ካምፓኒ አስተካክዩ፣ መስመር አስይዞ ይሄን አስተካክዩ እንዳሉ እንደባከኑ ነው የሚሞቱ። እንዳይደስ ነው ወደ ጸሎታቸው አይመጡ፣ ወደ ንግዳቸው አይመጡ፣ ወደ ቁርባን አይመጡ። የጸሎት ጊዜ የላቸው፣ መጽሐፍ ቅዱስ የማንበቢያ ጊዜ የላቸው፣ ለኪዳን ጊዜ የላቸው፣ ለቤተሰብ ጊዜ የላቸው፣ ለሀገር ነገር ለቤተክርስቲያን ነገር ጉዳይ የላቸው። ጉዳያቸው ብር ነው። እስመ ሥራው ለሁሉ ከአፍቅረኑ አይሁት። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሲናገር ገንዘብን መውደድ የኃጢአት ሁሉ ስር ነው። ሁለተኛ ገንዘብ ያጡትን ሰዎችን ባሪያ ያደርጋቸው አይደለም። ገንዘብ ሲያጡትን ባሪያ ያደርጋቸው። ስለዚህ በአግባቡ መያዝ ያለባቸው። ገንዘብ ይዘውት ካላወቁትም ይገዛል፣ ሲያጡትም ደግሞ ባሪያ ያደርጋል። ለዚህም ደግሞ አደረገ ሲኖራችሁ እወቁበት፣ ሳይኖራችሁ ደግሞ እግዚአብሔርን አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ሰውነታችሁን አትለውጡ፣ ራሳችሁን ጠብቁ። ማንነት ከገንዘብ በላይ ነው። እውነቴን እነግራለሁ። ማንነት ማለት ለኛ ሰውነት ማለት ማንነት ለኛ ኦርቶዶክሳዊነት ከገንዘብ በላይ ነው። ገንዘብ እኮ እኛ ሸኝቶ ሰው ኪስ ውስጥ ሲገባ የገሌ ነኝ የማይከዳተኛ አይደለም። ድሮ ስትጠብቁት ስትለፉለት ላባችሁን ጠብ ስታደርጉለት ኖራችሁ ስትሞቱ ሰው ተካፍሎ ሲወስደው እኔ ነኝ አይደለም። የሚወርሱ ሰዎችስ በህግ ነው። ሌባ ሲወስደው እኮ የገሌ ነኝ በህግ አምላክ አይደለም። ተነጥቆ የሚሄድ ለዚህ ከዳተኛ ብላችሁ ማንነታችሁ እንዳትረሱ። ገንዘብን ደስታ አይሰጥም። እስኪ አንድ ጥያቄ ልጠይቃችሁ። ቃል ለጉሮሮ ጣፋጭ ነው በእግዚአብሔር ስም ለምን? እስኪ አንተ ጠይቃችሁ ማር በልታችሁ ጉሮሯችሁ ውስጥ ጣፍጧችሁ ያውቃል? ማር ወረድ እየጣፈጡ ጉሮሮ ውስጥ የጣፈጠ ሰው አለ? እሺ ስጋዎት ጉሮሮ ላይ የጣፈጠ አለ ወይ? እሺ ጠጅ ጉሮሮ ላይ የጣፈጠ ምግብ ጥሩ ሌላ ነገር የሚጣፍጥ ኬክ የሚባል እሱ ጉሮሮአችሁ ላይ ጣፍጣችሁ ያውቃል? እሺ ጨጓራችሁ ላይ ይጣፍጣል? የት ላይ ይጣፍጣል? ሁሉም ነገር አፍ ላይ የሚቀር ሁሉም ነገር አፍ ላይ የሚቀር በምግብ መደሰት ራሱ አንድ ችግር። ምግብ መብላት ኃጢአት አይደለም። በምግብ ግን መደሰት አቤት አቤት የተደረገ አቤት አቤት ማድነቅ ራሱ በዓል ሲመጣ ራሱ ምግቡን እያሰቡ መደሰት ራሱ የኖር መብላት ነውር የለውም። በምግቡ ግን ደስታን መፈለግ ማለት ሰምታችሁ ሁሉም ነገር የት ላይ የሚቀር አሁን እጅግ ታርጎ እዚህ ላይ ምን ወጥ ነው ያለ? ቀይ ወጥ፣ ነጭ ወጥ፣ አልጫ ተደርድሮ ትምሮ ብዙ በስታ ዛሬ ጥሩ ማንዋት ይላል። በሽሮ ወጥ ግጥም አድርጎ በልቶ ጥሩ ባላለው አለ። ለምን ያበላል? ሁሉም ቢሆን ለአፍ ነው። ግጥም አድርገህ ከበላህ ጥሩ ባላለው ጉዳዩ ግን ከመንገር ያገናኛል። የመንፈሳዊ ደስታ ነው ባል ግን ቁም ነገሩ ሆዳችሁ ከሞላ ሽሮ ስበልታችሁ ለምን ጥሩ በዓል ነው አትሉ? ሰው የዓይን አምሮትና
የአፍ አምሮት፣ የጆሮ አምሮት፣ የአፍንጫ አምሮት ሊገድለው በጆሮ ዘፈን፣ በአፍንጫ ሽቱ፣ የአፍ ጣዕም መቅመስ፣ የአይን የሚለጨለጭ ነገር። የእግዚአብሔር ቤተሰቦች ይህ ሁሉ ደስታ አለ። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ነው። ሌላው ቀርቶ በሚስትም በባልም በልጅም እኮ መደሰት አይገባም። መደሰት በማን ነው? እግዚአብሔር መፈልጋል። ልጆች ደስታ ናቸው፣ እግዚአብሔር ጸጋ ናቸው። በእግዚአብሔር ጸጋነታቸው መደሰት ትክክል ነው። ሚስት የእግዚአብሔር ስጦታ ነው። በዚያ ስጦታነቷ መደሰት መልካም ነው። ባል ከእግዚአብሔር በዚያ ስጦታ መደሰት መልካም ነው። ግን አንድ ሰው ፈጽሞ ከጉዳዩ ጋር ቅዱስ ጎርጎርዮስ ዘኑሲስ እንደተናገረ የሚስቲቱ መልኳ፣ የሚስቲቱ አይኗ፣ የሚስቲቱ ጸጉሯ፣ የሚስቲቱ ስትራመድ እያለ የሚደሰት ከሆነ ጥላው በሞት የሄደች ቀን ቤቱ ጨለማ ይወጣል። ምንድን ነው ሰው ይህን ሁሉ ችግር ያመጣው? ለምን ይመስላችኋል? ሰው ደስታ ማጣት ነው። ሰው ለምንድን ነው የማይረካው ብላችሁ እምነት የሌለውን ሰው ጠይቁት። ሳይኮሎጂስት ይሁን ሳይካትሪስት ይሁን እግዚአብሔር የለም ብሎ የሚያምን ሰው ለምን አይረካም ብላችሁ ጠይቁት። መልሱ አንድና አንድ ነው። ሰው ሀገር ይቀይራል፣ አይረካም። አሁን ለምሳሌ አንዳንዱ ሰው ኢትዮጵያ ሳለ አይረካም። አውሮፓ ስትመጡ ምስረፉ አልመሰላችሁ? ረክታችኋል? አልረካችሁ? እየጀለን ነው እንደው ከዚህ ሀገር እንደምንም ብየጥጣንሽ ትላችሁ። አሁን እዚህ መጣችሁ ደስ አላችሁ። አሁን አሜሪካ ብሎ ወስዳችሁ ደስ አይላችሁ? ትንሽ ይመስላል። ስትሄድስ ወይ ካናዳ ብትሄድ እንደዚህ ነው አትረው። እውነት እዚያ ያለ ሰው ደግሞ ኢትዮጵያ መመለስ ይፈልጋል። ኢትዮጵያ ሲመለስስ ደስ ይለው ይሆን? ብዙ መናና ወደ ሀገራችን ለመመለስ ያብቃል ወይ ሰላም ያብቃል። ግን ስትመለስ እዚያስ ደስ የሚላችሁ ይመስላችኋል? አይደል። ሰው በምድር ላይ የሚቀርቡለት ነገሮች ሁሉ ደስ አይል። ለምንድን ነው ብላችሁ ጠይቁ። ሁልጊዜ የሚከፋኝ ለምንድን ነው ብላችሁ ጠይቁ። እስቲ አንድ ጊዜ ሁላችሁ ሁልጊዜ ሁልጊዜ የተሳሳተ ቦታ ደስታን ስለምንፈልግ ሁልጊዜ የተሳሳተ ቦታ ደስታን እንፈልጋለን። ሰማችሁኝ? ከዚያ ያ ደስታ ደግሞ ትንሽ ይሰጠንና መልሶ ምን ይደናል? ደስታን እንድንፈልግ ያደርገን። ደስታን እንድንፈልግ ያደርገን። ሁለት ታሪኮችን ብቻ እዚህ ጋር እንገራቸው። እንግዲህ ለምንድን ነው ስትሉኝ፣ የሰው ልጅ የማይረካበት ዋናው ምክንያት የሰው ልጅ ደስታው እግዚአብሔር ስለሆነ። የሰው ልጅ ደስታው እግዚአብሔር ስለሆነ ስለዚህ ሰው የሚፈልገውን እስከሚያገኝ ድረስ ልቡ ሲቃተት ይኖራል። ይለብሳል፣ ደስ አይለውም። ይበላል፣ ደስ አይለውም። ቤት ይሰራል፣ ደስ አይለውም። አዲስ ሞዴል መኪና በመጣ ቁጥር ይገዛል፣ ደስ አይለውም። ያገባል፣ ደስ አይለውም። ለምን? የሰው ልጅ የመጨረሻ ደስታው እግዚአብሔር ነው።